እኔ ሳዲቅ መሐመድ ነው ስሜ ሳዲቅ አንተ በእግዚአብሔር ፊት ኃጢያተኛ ነህ የዘላለም ሞት የዘላለም ፍርድ ይጠብቀሃል ታዲያ ይሄ ፍርድ እኮ አንተ ኃጢያት ሰርተህ አይደለም ኃጢያት ላይ ወድቀህ አይደለም የመጀመሪያው ወላጅህ አደም ባጠፋው ጥፋት ነው አሃ የተፈረደብኝ በአደም ስራ ነው ጥሩ ተስፋ ቆርጬ አዝኜ ይያለ ይሄው ሰው ምን አለኝ ግን አብሽር አይዞ አሁን ኃጢያት ተደምስሶልህ ገነት ትገባለህ ኃጢያት ተደምስሶም ገነት የገባው አንተ ንስሐ ስለገባህ አይደለም የጽድቅ መልካም ስራም ስለሰራህ አይደለም ከ2000 ዓመት በፊት ክርስቶስ ኢየሱስ በቀራንዮ መስቀል ላይ ደሙን ስላፈሰሰልህ ዋጋ ስለከፈለልህ ነው አሃ ስጠፋም በሌላ ሰው ስድንም በሌላ ሰው ስራ ነው በዚህ መሃል በኔ ህይወት ላይ ለመዳኔም ለመጥፋቴም ሚናውን የሚጫወቱት ሁለት የተለያዩ አካላት ናቸው ማለት ነው ለምንድን ነው የተፈጠርኩት ታዲያ አላህ ወደዚህ ምድር ሰው አድርጎ ያመጣኝ ለምንድን ነው ራሴ ወንጀል ሰርቼ ከህግ ወጥቼ ተከሰሳለሁ በባል ሴንስ ያረጋል ራሴን ነው ሞክሰው በዛው ተቃራኒ ራሴ በሰራሁት መልካም ስራ እንዲሁም በእምነቴ ሰበብ አላህ ቸርነት ታክሎበት ብድን የኔው ጉዳይ ነው ብዬ ደስታ ይሰማኛል ታላቁ ሐዲሱል ቁድሲ ላይ ካያችሁ ጌታችን አምላካችን አላህ ያ ዒባዲ ባሮቼ ሆይ ያለ ሲያናግረን የመጨረሻው 10ኛው ኃይለ ቃል ላይ ምንድነው ያለው ኢንማ ሂየ አዕማሉኩም ኡህሲሃ ለኩም ይላል ዛሬ በፍርዱ ቀን የናንተኑ ስራ ነው ቆጥሬ የማስረክባችሁ አለ ሌላው ይሰራላችሁን አላለም የራሳችሁን ثم اوفيها اياه ثم اوفيكم اياها ያንኑ መልካም ስራ ምንዳውን ሞልቼ እሰጣችኋለሁ فمن وجد خيرا ለተመልከቱ ጌታችን ታዳ መልካምን ነገር ያገኘ ሰው ሚዛኑ አልፎለት የዳነ የጀነት የሆነ ማለት ነው فليحمد الله تعالى ጌታውን አላህን ያመስግን የሱ ቸርነት የእዝነቱ ውጤት ስለሆነ ومن وجد غير ذلك ከዚህ ውጭ ያገኘ ለጥፋት የሆነ ሰው ሚዛኑ የቀለለበትስ ኃጢያት ያወረሰውን አደምን ይውቀስ አይደለም ያለው فلا يلومن الا نفسه ራሱን እንጂ ሌላን እንዳይወቅስ ስጠፋም በራሴው ነው ስድንም ሰበቡ የኔው ነው እስልምና ሎጂክ ነው መዳኔም ሆነ መጥፋቴ ከግል እምነቴና ስራዬ ጋር ነው እንጂ የሚገናኘው ከአዳምና ከኢየሱስ ጋር አይገናኝም እኔ ሮቦት አይደለሁ እነሱ በኔ መዳን ላይ ሚናቸውን የሚጫወቱት ይሄንን ነው የሚሰብኳቸው አያችሁ ስለዚህ አንዱ ኢየሱስ ክርስቶስ ስለ ሁሉ ኃጢያት ሞተ ምትለዋን ሎጂክ አእምሮአችን ላይ ለመክተት መጀመሪያ ምን አሉ አንዱ አዳም ሁላችንንም ማጠፋላሉ የአንድ የአዳም ጥፋት የዓለም ህዝብ ጥፋት ተደርጎ ከተወሰደ የአንዱ የክርስቶስ ጽድቅ ደግሞ ለዓለም ሁሉ መዳን ይሆናል ይያሉን ነው ጳውሎስ ያስተማረው ነው በአንዱ በአዳም ሁሉ እንደሚሞቱላ በክርስቶስ ደግሞ ሁሉ ሕያዋን ይሆናሉ እውነት ሎጂክ ነው አንድ ሰው ላጠፋው ጥፋት ሁሉም ሰው እንዲሞት ሁሉም ኃጢያተኛ ሆኖ እንዲከሰስ በአምላክ ፊት መቆሙ ምንድነው ትርጉሙ እኔ አደም አትብላ የተባለውን የዛፍሬ ወስዶ ሲበላ አልነበርኩ አላየው አልተባበርኩ አልሰማው አላገስኳቸው አብሬም አልበላው ምንም በማላቀው ነገር ከስንትና ስንት ሺህ ዓመታት በፊት ወይ ሳይንስ እንደሚለው ከሚሊዮን ዓመታት በፊት የነበሩ ሰዎች ባጠፉት ጥፋት ከስንትና ስንት ሺህ ወይ ሚሊዮን ዓመት በኋላ የመጣሁት እኔ የልጅ ልጃቸው ጥንት በተሰራው ኃጢያት አንተም ኃጢያት አለብህ ለዘላለም ሞት ተፈርዶብሃል አባት በሰራው ጥፋት ምንም ባልተሳተፍክበት ይሄ ነው ጌታ እንድታመልከው ልብህ የሚወደው ባልሰራው የሚፈርድ ነው ቸርነቱ ምኑ ላይ ነው الرحمن الرحيم እጅግ በጣም ሩህሩህ አዛኝ ነው መባሉ ትርጉሙ ምኑ ላይ ነው ባልሰራው ሞትን የሚፈርድ ተመልሶ ደግሞ አሁንም እንደዚሁ ጠፋለው ብለህም አትዝጋ ራስ ባልሰራው ራስ ንስሐ ገብተህ ባልተጸጸትከው ስላንተ ጽድቅን ይሰራልህ አንድ ሰው አለ በሱ ደግሞ ትድናለህ ነው ስለዚህ ስድንም ስጠፋም በራስህ አይደለም ስላንተ መዳን ስላንተ መጥፋት ሚናውን የሚጫወቱት ሌላ አካላት ናቸው ከተባለ አንተ የተገጠምክ መሳሪያ ነህ ሚና የለህም ከዚህ ውጭ ያለው ይሄንን ነው እንድንቀበል የሚፈልጉት ማለት ነው ላንተ መዳን ይሄ ነው ይላሉ ይሄ የተሳሳተ አመለካከት ነው አንደኛው ጥያቄያችን ይሄ ነው ግልጽ ነው አይደል ገብቷቸዋል ሁለተኛ እሺ እንቀበል ወዳሉት እንሂድ እኛ ሁላችንም ኃጢያተኛ ሆነን ለሰራነው ኃጢያት ክርስቶስ ዋጋ ከከፈለ በቀራንዮ መስቀል ላይ ደሙን ካፈሰሰ ስለዚህ ዛሬ ነፃነን ወይስ አይደለንም በግልጽ ይመልሱልን ይሄን ዋጋ ተከፍሎ አላ ዋጋው ተከፍሎ ከሆነ ነፃነን ወይ አዎ ነፃናችሁ ካሉን እንደፈለግን መሆን እንችላለን ማለት ነው የህግ ባሪያ አይደለንም ከዚህ በኋላ ይሄን ኃጢያት አትስራ حرام ነው ይሄን ጽድቅ ስራ ጌታ አዘዋል አይመለከተኝም ለምን አይመለከተም ይሉኛል ምን እንዳይመጣ
ኃጢያቱን ብሰራ ወይ የታዘዝኩትን እንቢ ብዬ ብተው ምን እንዳይመጣ ነገ በእግዚአብሔር ፊት ትከሰሳለህ ኃጢያተኛ ነህ ተብሎ ይፈረድብሃል ይለኛል የተከፈለው ዋጋስ ከ2000 ዓመት በፊት ዋጋ ተከፍሎልሃል አላላችሁኝም ይሄ ዋጋ ሙሉ ነው ወይስ ጎዶሎ ክፍያ ነው ሙሉ ክፍያ ነው ለሙሉ ኃጢያትህ ደሙን ያፈሰሰ ሙሉ ዋጋ የከፈለ አለ ካሉ እንደፈለኩ መሆን አለብኛ እንደፈለኩ መሆን ካልቻልኩኝ ክፍያው ትርጉሙ ምንድነው ትርጉሙን ማወቅ ፈልጋለሁ ለዘንድሮ ለ2015 ልጄን ሳስመዘግበው እስከ ሰኔ ወር ድረስ ብዬ የ10 ወር ሙሉውን የጄ ትምህርት የተከፈልኩኝ ታራ ወር በደረሰ ቁጥር ልጄን ሃይደር እየመጡ ክላስ ውስጥ ወር ደርሷል ደሞዝ ክፈል ይሉታል እንዴ አይሉትም በቃ ሙሉ ክፍያ ተከፍሏል የመማር መብቱ የተጠበቀ ነው እኔ ሳዲቅ ለሙሉ ኃጢያቴ እስከሞት ድረስ ለምሰራው ከ2000 ዓመት በፊት እውነት ደም ፈሶልኝ ዋጋ ከተከፈለልኝ ዛሬ ኃጢያት ላይ አትውደቅ መባለው ለምንድን ነው አይ ከወደክ ትጠየቃለህ አባላለሁ በመኔ ነው የምትጠየቀው በኃጢያት ለዚህ ኃጢያት ዋጋ አልተከፈለም አዎ ካሉኝ የፈሰሰው ደም ታዳ ምንድነው ትርጉሙ ለየትኛው ነው አይ ተከፍሏል ካሉኝ ደግሞ ነፃ ልሁና ክፍያውን ያመሰገንኩኝ ልኑር ካልሆነ ደግሞ ወይ ክፍያው ፓርሻል ነው የተወሰነው ተከፍሎልሃል የተወሰነውን አንተ ተወጣው ይበሉኝ አለበዛ ሰው እንዴት ነው የሚረዳው እሱ ግን የዋህ ይመስልና ልክ መልስ እንዳለው ሰው ክርስቶስ ላንተ ኃጢያት እኮ ሞቷል ማለት አንተ እንደፈለክ ስራ ማለት እኮ አይደለም ይላል እኔ እንደፈለኩ ስራ ማለት አይደለም ወይ ነው አላልኩም ለኃጢያቴ ዋጋ ከተከፈለ ዋጋ ያልተከፈለለት ኃጢያት አለብኝ ወይ ነው አሁን መጠይቀው ያልተከፈለ ኃጢያት ካለ እኔ ደግሞ ልክፈላ እሱን እሺ አይ ለሙሉ ኃጢያት ነው ከተባልኩ ደግሞ ስለዚህ ከዚህ በኋላ ዋጋ ያልተከፈለበት ኃጢያት ስለሌለ እንደፈለኩ በሰራ ልጠየቅ አይገባም አለበዛ ምንድነው ኮምፕሊኬትድ ነው ጉዳዩ ግን እነሱም ዛሬም የህግ ባሪያ ናቸው ዝሙት ይፈቀዳል ወይ መዋሸት ይፈቀዳል ወይ መስከር ይፈቀዳል ወይ መስረቅ ይፈቀዳል ወይ ብትሉ በፍጹም አዋይሏችሁ እግዚአብሔር ይጠላዋል ኃጢያት ነው ሰሪውም ንስሐ ካልገባ ይጠየቃል ይላሉ ከጥያቄ የሚያድነው ንስሐው ነው እንዴ አዎ ንስሐው ካዳነው ደሙ ምንድነው አልገባንም ወይስ ሌላ ማናቀውኛ ሌላ ለሁለተኛ ኃጢያት የተከፈለ ነው እኛ ምናቀው ኃጢያት ሲባል ከእግዚአብሔር ህግ መውጣት ሲባል ዝሙት አስካሪ መጠጥ መጠጣት መዋሸት መስረቅ በሰው ላይ እርምጃ መውሰድ የመሳሰሉ ናቸው በተጨባጭ ዓለም የሚታዩ ከ2000 ዓመት በፊት ቀራንዮ መስቀል ላይ የፈሰሰው ደም ለነዚህ ኃጢያቶች ነው ወይስ አይደለም ዛሬ ዓለም ላይ ለምናያቸው ለነሱ አይደለም ከተባለ እሺ ማን ነው የሚያድነን አይ ከአዳም ለወረስከው ብቻ ነው እንጂ ራስ ለሰራው አይደለም ለውርሱ ነው የተከፈለው ከተባለ ውርሱን መጀመሪያም ሶርስ አላቀውም ሲከፈልም አላውቀው የሌለ ፊልም ነው የሚመስለኝ እንደ ተጨባጭ እንደ ስሜቴ ግን ዛሬ ለምሰራው ማን ነው የሚከፍልልኝ አይ ለምትሰራውም ጭምር ተከፍሏል ከተባለ ደግሞ ክፍያው ትርጉም እንዲኖረው ነፃነቴ ታወጅልኝ በቃ ይሄን ነው የምፈልገው ነፃ መሆኔን ማወቅ ፈልጋለሁ ለምን ዋጋ ተከፍሏል ከዛስ ፈቅጄ ማመስገን ወይ አለ ማመስገን የኔ ድርሻ ነው ዋጋውን ለከፈለልኝ አካል ተመልሰ ኃጢያት ላይ አትውደቅ እንዴት ነው ጭንቅላት የሚቀበለው ምንድነው ይሄ ሰው ነፃ ምርጫ የሌለው ሮቦት ነው ከማለት የማይተናነስ አስተሳሰብ ነው ተግባብተናል ስለዚህ ሁለተኛው ጥያቄ እውነት ዋጋ ከፍሏል ብላችሁ ካመናችሁ ነፃ ናችሁ ወይ ከዚህ በኋላ በኃጢያት አትከሰሱም ወይ ከሰራንማ እንከሰሳለን ካሉ ከክሱስ ምን ያድናቸዋል ንስሐ ስንገባ ስለዚህ ንስሐ ላይ ተንጠልጠሉ ደሙ ላይ አትንጠልጠሉ ተውበት አድርጓ እሱ ነው የሚያድነው ይሄ ሁለተኛ ነው ሶስተኛ ደግሞ ጥያቄ አሁንም እንቀጥል እየፈቀድን ጥሩ ክርስቶስ ኢየሱስ ለኔ ኃጢያት ሞት አይደል እኔ መሞት የነበረብኝን በኔ ቦታ እሱ ነው አይደል ሞተልህ የሚሉት እኛ በኃጢያት ምክንያት የኃጢያት ደሞዙ ሞት ነው አይደል የተባለው ያንተን ሞት እሱ ሞተልህ ካሉ ለምን ተነሳ ሶስተኛው ጥያቄ ተከፍሏል ህይወቱን ክቡር የሆነውን ህይወቱን ለኔ ብሎ ሰውቶ አንተ ከምትሞት እኔ ልሙትልህ ካለኝ ለምን ሞቶ አልቀረም መጀመሪያም ሲመጣ ከ3 ቀን በኋላ እንደሚነሳ ትንቢት ተናግሮ ከሆነ የመጣው ሊሞት ሳይሆን ምን ሊሆን ነው ሊነሳ ነው የመጣው ዋጋው ትርጉም አልባ ነው ትርጉም ያለው ክፍያ ምንድነው ከተባለ የከፈለውን ነገር ተመልሶ ባይቀበለው ነው አንተ በ50,000 ብር ዕዳ ተይዘ ከሳሽ ፍርድ ቤት አቁሞ ገትሮ በዳኛ ፊት ካልከፈለኝ ከብሩ ጋር ተመጣጣኝ ሆነ እስርም ይሁን ሌላ ቅጣት ይወሰንልኝ ባለበትና በተጨነቅበት ሰዓት እኔ መጥቼ በፍጹም መታሰርም መፈረድም የለበትም ለባለመብቱ 50,000 እከፍላለሁ ብዬ ከራሴ አካውንት ብሬን አውጥቼ 50,000 ለሱ ከፍዬ አንተን ከፍርድ ነፃ ባወጣ ውለታው ይያለው አልዋልኩም ውያለው ትርጉም አለው 50,000 ብሬን አጥቻለሁ አንተን ግን አትርፌያለሁ ግን አንተን ነፃ ካወጣው በኋላ በጎን ዞሬ ለባለቤቱ አምጣው የቅድሙን 50,000 ብር ብዬ ብቀበለውስ ትርጉም አለው እንዴ የለው
ክርስቶስ ኢየሱስ እኔ መሞት የነበረብኝን እንደነሱ ነው እንግዲህ በኃጢአቴ ምክንያት መጥፋት የነበረብኝን እሱ ሞተልህ አሉኝ በሶስተኛው ቀን ግን ተመልሶ ተነሳ አሉኝ አሃ መጀመሪያም እኔ ላይ የሚፈረደው የሶስት ቀን ሞት ብቻ ነበር ያንማ ኮና እኔም መክፈል ይችላልው አለ ኃጢአቴ አይ ሞተህ ነበር ምትቀረው ከተባለ ስለዚህ በኔ ቦታ ዋጋ የከፈለው አካል ለምን ሞቶ አልቀረም ለምን ተነሳ ክፍያው ትርጉም አልባ ነው ባለቤት በጣም ታማለች ኃይለኛ በሽታ ካንሰር ነው ያዛት እሷ እንድትድን አንተ አንድ ወር መሞት አለብህ ቢሉኝስ እንደው ምሳሌው ዋናው ኮር በኋላ 31ኛው ቀን መነሳቴን ዋስትና ስጡኝ እንጂ ሁለት ወርም ሞታለው ነበር ምለው 3 ቀን ሳይሆን ለምን ዋናው ለመነሳቴ እንደ እንቅልፍ አይዋለው ወሩን 200 በዛው ሞተ ትቀራለህ ባለቤትህ ግን ትኑርልህ ብባልስ እዚህ ጋር ነው ትልቅ ፈተና የኔ ህይወት ይበልጣል ወይስ የሷ ህይወት የሷን ያስበለጥኩ ጊዜ በቃ ግድ የለም ትኑር ብዬ ልወስን ይችላልው ትክክለኛ ውለታም ይሄ ነው አለበዛስ በፍጹም ራሷ ትሙት ልል ይችላልው የኔን ሞት የሞተልኝ ለኃጢአቴ ደሙን ያፈሰሰልኝ አካል ካለ ያ አካል ላንተ ሞቶ ቀርቷል ቢባል ዋጋ ይኖረው ነበር በሶስተኛው ቀን ከተነሳ ምንድነው ክፍያው እስቲ የሀገር ወታደሮችን ተመልከቱ ሀገራችን በጠላት ልትወረር ነው በተባለ ጊዜ እነሱ ሲዘምቱ ምንድን ብለው ነው የሚዘምቱት አንድ ቀን ተመልሰን እንመጣለን አይደለም ድል ከቀናቸው ከድል ጋራ ነው ካልሆነስ እኛ እንሞት በእኛ ሞት ግን ህዝብ ነፃነቱን ይቀዳጅና በሰላም ይኖር ነው ዋጋ ማለት ይሄ ነው መክፈል ተመልሰን እንመጣለን ብለው አይሄዱምና ማለት ነው በሶስተኛው ቀን ተነሳ የመጣው ሊነሳ ነው ወይስ ሞቶ ሊቀር አይ መልሳለን ይሏል ምን የሞተው ለኃጢአት ሲሆን የተነሳው ደግሞ ቂያማ መኖሩንም በዛው ሊነግር ነው ሰው ሞቶ አልቀረም ሞቶ እንደሚነሳ የትንሳኤ ብስራት ሊሆን ነው ይላሉ አሃ ከዛ በፊት አይታወቅም ነበር ካልታወቀ አዲስ እምነት መሆን ነው በቂያማ ማመን እኛ ግን ምናምነው ከአደም ዘመን ጀምሮ የነበረ እምነት ነው ሙታን ከመቃብር ዓለም እንደሚቀሰቀሱ ማለት ነው ይሄ ትርጉም አልባ ነው ስለዚህ ለዚህ ጥያቄ ምንድነው የናንተ መልስ ነው ትድናለ ብሎ ከመጣ አንተም ይሄን ጥያቄ መጠየቅ አለበት ጥሩ እሺ በእናንተ በእስልምና እንዴት ነው የሚዳነው ክርስቶስ ለኃጢአታችን ሞቷል ብላችሁ ካላመናችሁ ምን ብላችሁ ነው መስድኑት ወደሚለው ወደ ዋናው ጥያቄ እንመጣለን አሁን ወደ እስልምና እንምጣ ቢስሚላህ ወደ እስልምና ስንመጣ የመዳን ጉዳይ እንዴት ነው ከተባለ አንደኛ ሰው ሁሉ ኃጢአተኛ ነው ብለን እናምናለን እኛ ሙስሊሞች እንዳትረሱ ሰው ሁሉ ምንድነው ኃጢአተኛ ነው ይሄ ኃጢአት ግን የውርስ ሳይሆን የግብር ኃጢአት ነው ከአዳም ወረስን አይደለም ብለን ምናምነው የግብር ኃጢአት ህግን በመተላለፍ የአላህን ትእዛዝ በአግባቡ ባለማክበር ሁላችንም ጥፋት ላይ ወድቀናል ብለን እናምናለን የአንዱ ከሌላው የኃጢአት ደረጃው የኃጢአቱ አይነት ቢለያይም ሰው ሁሉ ግን ስተት ላይ መውደቁ አልቀረም ስለዚህ የአደም ዘር ሁሉ ኃጢአተኛ ነው የሚለው እምነታችን ነው በውርስ አማካኝነት የመጣ ሳይሆን የግብር ኃጢአት ህግን በመተላለፍ አድርግ የተባልነውን ነገር ማድረግ እየቻልን በቸልታ ያለፍናቸው አሉ ይሄም ኃጢአት ነው አታድርግ የተባልነውን ነገር መጠንቀቅ እየቻልን ሆን ብለን የተዳፈርናቸው አሉ ይሄም ኃጢአት ነው ስለዚህ ሰው ሁሉ ኃጢአተኛ ነው እምነታችን ነው አንደኛ ነጥብ ግልጽ ነው ለዚህ ነጥብ ምንድነው ማስረጃችን ከተባለ አላህ ሱረቱ ፋጢር ቁጥር 45 ላይ የተናገረው በ35ኛ ሱረቱ ፋጢር ቁጥር 45 የመጨረሻው አንቀጽ ላይ ምንድነው ያለው ጌታችን أعوذ بالله من الشيطان الرجيم ولو يؤاخذ الله الناس بما كسبوا الله ሰዎችን በሰሩት ኃጢአት ምክንያት ወዲያውኑ በቅጣት የሚይዛቸው አምላክ ቢሆን ኖሮ አለ የሱ አካሄድ የሱ አሰራር እንደ ምድራዊ ህግና ስርዓት ቢሆን ኖሮ ይያለ ነው ልክ የህግ አካላቶች ከህግ ስንወጣ ስንተላለፍ ካዩን ወዲያው በቁጥጥር ስር ነው የሚያረጉን በ24 ሰዓት በ48 ሰዓት ፍርድ ቤት ነው የሚያቀርቡን ፋይል ይከፈታል ከወንጀላችን ጋራ ተመጣጣኝ ሆነ ውሳኔ ይተላለፋል እኔ ጌታችሁ አላህ ይያለ ነው አላህ በመሰሩት ወንጀል ምክንያት በቅጣት ወዲያውኑ የሚይዛችሁ በሆን ኖሮ አለ ሰለላሁ ዐለይሂ ረሱል اللهم صل وسلم على سيدنا محمد ወዲያው ልክ ኃጢአት ሲሰሩ አያለው እሰማለው አውቃለው የፈለኩትን ማድረግ እችላለሁና ኃጢአት እንደሰራችሁ ወንጀል ቅጣትን ወዲያው ቢይዛችሁ ኖሮ ምን ይከሰት ነበር አለ ما ترك على ظهرها من دابة የመሬት ወለል ላይ አንድ ተንቀሳቃሽን ራሱ አልተውም ነበር አለ ሁላችሁንም አጠፋችሁ ነበር ይሄ ማለት ሰው ሁሉ ለጥፋት የተገባው ነው ዛሬ ጌታችን የታገሰን ዝም ያለን ቁጥራችን እየበዛ የመጣው
ረህመቱም ከላይ የሚወርደው ከታችም በእጽዋት አማካኝነት የሚበቅለው ከቁጣው በፊት ትግስቱ የቀደመ ከቅጣቱ በፊት ምህረቱ የሰፋ ቸር አምላክ በመሆኑ እንጂ እኛ ብዙ መልካም ሥራ ስለሰራን አይደለም። አላህ ምክንያትን ፈልጎ ሊያጠፋን ሊቀጣን ቢፈልግ ኖሮ ሁላችንንም ማጥፋት የሚችልበት በቂ ማስረጃ አለው። ለምን ቃሉ ላይ ነግሮናል፣ እውነተኛ ነው። ወለው ዩአኺዙላሁ الناس بما كسبوا እኔ አላህ ሰዎችን በሰሩት ወንጀል ምክንያት ወዲያው ሲሰሩ እየጠበቅኩኝ ቅጣት ማወርድ ጌታ በሆን ኖሮ ውጤቱ ምን ይሆን ነበር አለ። የዓለም ህዝብ 500 ሚሊዮን ወይ 100 ሚሊዮን ብቻ ይሆንና ይቀር ነበር አይደለም ያለው። ማ ተረከ ዐላ ظهرها من دابة የመሬት ወለል ላይ አውተር ፓርቱ ላይ አንድ ተንቀሳቃሽ ራሱ አይኖርም ነው ያለው። ተንቀሳቃሽ የሚባል አንድ አይኖርም። ይሄ ማለት የዓለም ህዝብ 8 ቢሊዮን ከሆነ 8 ቢሊዮን ህዝቡ ምንድነው? ጥፋተኛ ነው። ስተትን መስራቱ አይቀርም ነው። 100% ንጹህ ተብሎ ስተት ላይ ያልወደቀ ማንም የለም። ስለዚህ ይሄን አምነን መቀበል አለብን። ነገር ግን በውርስ የተቀበልነው ሳይሆን በግብር ህግን በመተላለፍ የወደቅንበት ነው። አላህ ዝምታው ትግስቱ ነው፣ ነገ እንድንመለስ ስለሚፈልግ ነው። አላህ ዝምታው ቸርነቱ ነው፣ ከቅጣቱ በፊት ምህረቱን መግለጽ የሚወድ ጌታ ስለሆነ እንጂ እስካሁን ዝም ያለን ጥቂት አጥፍተን ብዙ የምንሰራ ስለሆነ አይደለም። አላህ ሊቀጣን ከፈለገ በቂ ማስረጃ ያለው ጌታ መሆኑን አምነን መቀበል አለብን። ግልጽ ነው። ይሄ አንደኛው ነጥብ ነው ኃጢአት ላይ ያለን የኛ የሙስሊሞች አቋም። ነብያችን አለይሂ ሰላቱ ወሰላም ኩሉ በኒ አደም ኸጣእ ብለዋል ሲያስተምሩ። የአደም ልጆች ሁሉ ሲበዛ ተሳሳች ናቸው ነው ያሉት። ያጠፋሉ ይሰራሉ ብለዋል። ስለዚህ ሰው ሁሉ ይሳሳታል ያጠፋል፣ አምነን ተቀበል። ጥሩ ምን ይሁን ታዲያ መፍትሄው? ምክንያቱም ኃጢአተኛ ከሆነን ለኃጢአተኞች የተዘጋጀው ዋጋ ምንድነው ከተባለ በእስላም አስተምህሮ ጀሃነም እሳት ነው። ሞት የኃጢአት ደሞዝ አይደለም፣ ስተት ነው። ሞት በኃጢአት ምክንያት አልመጣም። ጌታ አላህ ለኃጢአተኞች ያዘጋጀው ቅጣት ለኃጢአተኞች ያዘጋጀው ድግስ ጀሃነም እሳት ነው። ይሄ ሞትስ ዛሬ ምድር ላይ 60 70 80 ዓመት ወይ ከዛ በፊት በወጣትነት በህፃንነት ብዙም ሳይኖር ወይ እድሜ ጠግቦ ኑሮ የሚሞተው ሰው እስከተባለ መጀመሪያም የአላህ ፕሮግራምና እቅድ ነው።